ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። የከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ። ባንዳ አገር ሲሸጥ ባልቻ በጉራዴ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያረጋል ወሬ ቃላትን መደርደር ሞትም አልፈራንም ወድቀናል ለሀገር አፈር እየላሰን አበቃን ለበርገር። እኛ ያቀናነው ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች። ጨፍላቂዋ ሀገር እውነትም ሞታለች። አሁን ድገመው ይሄን ሁላ ዘፈኖች ባንዴ አንዱ ዘፈን 2 ሚሊዮን አንድ ዘፈን ገብታችሁ 1 ሚሊዮን ሚኒማም አሁን የገባው ወደ 1 ሚሊዮን አካባቢ ነው ያለው አንድ ዘፈን። ሌሎቹ ሄዷል 2 ሚሊዮን ምናምን ሄዷል ሁሉ በአንድ ሰዓት በ2 ሰዓት ነው ሄደው። ቹቻ ግን በ30 ደቂቃ አማራ ቴሌቪዥን አፕሎድ አድርጎ እንኳን ክሊክ ሳያደርገው ነው ሄደው። ቼክ አፕሎድ ያደረገው ዩቲዩብ ራሱ ይሄው ዜሮ ኖ ቪው በ30 ደቂቃ ውስጥ አጃይብ ነው። ከዚህ ውድረት ያድነን ነው የሚባለው በዚህ አጋጣሚ ማለት ነው። አይሾ ስፒድ የተባለ ዓለም አቀፍ ዝነኛና የሙሉ ጊዜ ስራው ዩቲዩብ የሆነ ወጣት ከወራት በፊት በአፍሪካ ብዙውን ተከታይ በአንድ ቀን ያገኘው በኢትዮጵያ ሲሆን ቁጥሩም 400 ሺህ አካባቢ ነበር። ያን ሰሞን ይሄ ቁጥር የብዙዎች መነጋገሪያ መሆኑ የሚታወስ ነው። ዛሬ ዝምተኛው ሰው ከቤቱ እንዳለ ይውልኝ ደምሩኝ ሰብስክራይብ እንደራረግ ሳይል ይሄ ሪከርድ ሰብሮታል። ዳስጣል የተባለ ሙዚቃ 2.3 ሚሊዮን ተመልካች አለው። ይሄ ቁጥር ፐብሊክ ቪው ወይም ተመልካች የሚያው ቁጥር ነው። በቴዲ ቻናል ውስጥ ያለው ሪል ታይም ቪው ግን በዚህ ሰዓት ወደ 3 ሚሊዮን ሊጠጋ ይችላል። ዩቲዩብ ለኛ የሚያሳየን እያጣራና አፕዴት እስኪያደርግ ጊዜ እየወሰደበት ነው። ጀንበር የተሰኘ ሙዚቃው 1.2 ሚሊዮን ተመልካች ለማግኘት የፈጀበት ጊዜ 2 ሰዓት ብቻ ነው። በዚህ ሰዓት ከሙዚቃ አልበሙ በ7 ሰዓት ቆይታ ዝቅተኛ ቪው ሆኖ የሚታየው 500 ሺህ ተመልካች ነው። አልበሙ ከመለቀቁ በፊት ከ100 ሺህ በላይ ሰዎች በቀጥታ እየጠበቁት ነበር። የዩቲዩብ ዓለም በማይታወቅ ሱናሚ ተደብድቧል። ክብረ ወሰኖች ይሰበራሉ። ወዳጅና ጠላት በከፍተኛ ድምፅ ሐሳባቸውን ይገልጻሉ። ሁሉም የማህበራዊ ሚዲያ አማራጭ በእርሱ ድምፅና ጥቅሶች ተጥለቅልቀዋል። ይህ ሁሉ ሲሆን ሰውየው አንዳችም ትንፍሽ ሲል አልተሰማም። በፌስቡክ ገጹ ላይ አልበሜ ሐሙስ ይወጣል የሚልና ከአልበሙ መውጣት በኋላ ይሄ ነው አልበሙ የሚል 2 መልእክት ብቻ በአጭር ጽሑፍ አስተላልፏል። ከዚያ ውጭ ጸጥ፣ ድምፅ የለም። ቴዲ በዚህ ሰዓት ምን እያሰበ ይሆን? ምንስ እየተሰማው ነው? ዝምታው ለገማች እንኳን አያመችም። እንደ ረጋ ባህር ጥልቅ በሆነ ዝምታ ውስጥ መቆየትን እንደሱ የቻለበት የለም። ወዳጆች የመልካም ምኞት መግለጫቸውን ያጅጎደጉዳሉ። ጠላቶች የእርግማን ማት ያወርዳሉ። እሱ ያለበት አይታወቅም። ማስታወቂያውን የሚሰራለት ህዝብ ነው። የማስታወቂያ ባለሙያ ያስፈልገው። የሚያስተዋውቅበት ፕላትፎርም